የምታዩ የሰይጣን ቤት ይባላል። ከዚህ የምታዩ ህንፃ የአድዋ ሙዚየም በቅርብ ጊዜ የተሰራ ድሮ እንኳን የአዲስ አበባ ገበያ ነበረ። ይሄ ሐውልት እጅግ ታሪካዊ ቦታውም ማዕከል አራዳ ያው የአካባቢ መጠሪያ ነው ብለናል። ድሮ በቃ የህንድ የአሜሪካን ፊልም ይታይበት ነበር። አሁን አማርኛ ብቻ ነው ቢተረፈያ ተባለ። ሰላም ለሁላችሁም፣ እንዴት ናችሁ? ሩት ሴንድራሶች ነን። የኢትዮጵያን ታሪክ ባህልና ውብ የሆኑ የተፈጥሮ መዳረሻዎችን አብረን ልናስጎበኛችሁና ልናሳያችሁ መጥተናል። ዛሬ የምገኘው በአዲስ አበባ ነው። የአዲስ አበባን ታሪካዊ ቦታዎችን እንጎበኛለን፣ እንዲሁም ዘመናዊቷን አዲስ አበባ አሳያችኋለሁ። ተከታተሉ። ኤልያስ እንዴት ነህ? እንዴት አደርሽ? እንዴት ሰነበትሽ? ሰላም ነው? ሁሉ አማን፣ ሁሉ ሰላም ነው። ዛሬ እንግዲህ ለተመልካቾቻችን አዲስ አበባ ልናስጎበኛቸው ነው። አሪፍ። እንግዲህ እዚህ አሁን መሀል አራዳ ላይ ተገኝተናል። ያ እውነት ነው፣ እዚሁ አራዳ ተገኝተናል። ወይ አራዳ ሆይ፣ ወይ አራዳ ሆይ፣ አገርም እንደ ሰው ይናፍቃል ወይ የተባለበት ሰው የመጀመሪያ ስራችን ሚኒሊክ አደባባይ እንጀምር። እሱን በመግለጽ ከዛ እንቀጥላለን። ያው መነሻውም ይሄ ስለሆነ ማለት ነው። መነሻውም ይሄ ስለሆነ የኪሎ ሜትር መለኪያው መሀሉ ይሄ ነው። ከዚህ ነው መነሻው። ስለዚህ ከዚህ እንጀምራለን፣ ከዛ እንቀጥላለን። አራዳን በደንብ ኤክስፕሎር እናደርጋለን። እዛ ጋር እንደምትመለከቱው የሚኒሊክ አደባባይ፣ ጊዮርጊስ በስተጀርባ አለ፣ መዘጋጃው አለ። አሁን ደግሞ በቅርቡ የተሰራው ይሄ የአድዋ ሙዚየም አለ። እነዚህን እየተጠጋን እናየዋለን። ሚኒሊክን መጀመሪያ ሚኒሊክ አደባባይ ደርሰናል። ሚኒሊክ አደባባይ የአገሪቷ ማዕከል ነው። ርቀት በሙሉ የሚለካው ከዚህ ከሚኒሊክ አደባባይ ነው። ሚኒሊክ በታሪክ ትልቅ ቦታ ያላቸው የአድዋ ድል ትልቁ ታሪካችን እንደመሆኑ መጠን የአድዋ ድል ያሸነፍንበት ጦርነት የመሩት እሳቸው ናቸው። የአዲስ አበባ መስራችም እሳቸው ናቸው። በዚህም ምክንያት ልጃቸው ዘውዲቱ መታሰቢያ እንዲሆን ይህንን ሰርታላቸዋለች። የተሰራው ጀርመን ሀገር ነው። በጀርመኖች ኖርማሊ ኦኩፔሽን ፔሪዱ ጣሊያኖች ዳግም በመጡበት ጊዜ አፍርሰውት ነበር። በኋላ ግን ከነፃነት በኋላ ድጋሚ ተሰቅሏል እና እንደምታዩ ይሄ ሐውልት እጅግ ታሪካዊ ቦታውም ማዕከል ነው ለሁሉ ነገር መጀመሪያ ነው። እዚህ ጋር ቆንጆ ጽሁፍ አለች። አንዴ ላንብብልሽ። ከትልቅ ወይም ከትንሽ መወለድ ሞያ አይደለም፣ ራስን ለታላቅ ታሪክ መውለድ ግን ሞያ ነው። ይህ ቀዳማዊ ኃይለ ሥላሴ በሳቸው አክቹዋሊ ይሄኛው ታድሶ የቆመ ቅድም ስናወራ ጣሊያኖች በያዙ በኦኩፔሽን ፔሪዱ ፈርሶ ነበር እንደሚለው በቀዳማዊ ኃይለ ሥላሴ ታድሶ ቆመ ነው የሚለውና እቺም አባባል ደስ ትላለች። ትልቅ ነገር ነች። በጣም ደስ የምትል አባባል ነው። እሺ በጀርባ በኩልም አለው መሰለኝ ጽሁፍ ዞረና ያሰው ልጅ ረምረም ይላል ይታያል ከሩቅ የድሮ አራዳ አይን ማይርቅ ረምረም ይላል ይላል መንገዱ ዝቋዳሪው ላይ ዳራዳ ልጅ ደጉ። በዚህ ደግሞ ዳግማዊ ሚኒሊክ ንጉሠ ነገሥት ኢትዮጵያ ጥቅምት 1 ቀን 1913 ዓመተ ምህረት ጎበዝ ነገዝ ቁጥር ማንበብ። ስለዚህ we are right in the middle of መሬ የተገነቡ የአውሮፓ አቀራረብ ያላቸው ህንጻዎች ፒያሳ ልዩ አድርገዋታል። አዳዲስ ወርቅ ቤቶች አሁን አምባሳደር የገቡት የድሮዎቹ ራሳቸው የነበሩት ናቸው። እንደምትመለከቱት ይሄ ደግሞ
ድሮ በቃ የህንድ የአሜሪካን ፊልም ይታይበት ነበር። አሁን አማርኛ ብቻ ነው ቢተረፈየ ተባለው። ፒያሳ የትናንት መገኛ፣ የእምነት የመተሳሰብ፣ የንግድ ማዕከልና የባህል መድረክ ናት። ዛሬ ደግሞ ወደ ዘመናዊነት በመቀየር ላይ ነች። የፒያሳ ታሪክ አሁንም በመጻፍ ላይ ነው። የትናንት ቅርስ፣ የዛሬ ልማት፣ የነገ ተስፋ ሁሉም በፒያሳ ይገኛሉ። ከዚህ የምታዩ ህንፃ የአድዋ ሙዚየም በቅርብ ጊዜ የተሰራ ድሮ እንኳን የአዲስ አበባ ገበያ ነበረ። ከሐውልቱ ጀርባ ደግሞ የምትመለከችው የቅዱስ ጊዮርጊስ ቤተክርስቲያን ነው። ይህ ቤተክርስቲያን እጅግ ታሪካዊ ነው። የቀደምት በአዲስ አበባ ውስጥ ከተገነቡ ቀደምት ቤተክርስቲያኖች ውስጥ አንዱ ነው። አክቹዋሊ አርኪቴክቱ ጣሊያናዊ ነው። በስራውም ላይ የነበሩት ምርኮኞቹ ጣሊያኖች ተሳትፈዋል፣ በሌበር ሰራተኝነት ማለት ነው። ታሪካዊ ቅዱስ ጊዮርጊስ ቤተክርስቲያን እንደ ምሳሌ የከተማውን እድገትና መንፈስ ይወክላሉ። የከተማውን አስተዳደር የሚያመለክተው የአዲስ አበባ ከተማ ማዘጋጃ ቤት ነው። ዘመናዊነትና ልማትን የሚያሳየው ይህ ህንፃ አዲስ አበባ ወደፊት እየተጓዘች እንዳለች ማሳያ ነበረ፣ አሁንም ነው። በጣም ይሄ ያለው ያ ሺልዱ ሪሊ ቪክቶሪን የሚያሳይ ነው። ኤቭሪ ሲንግል እንትኑ አጠቃላይ በሙሉ ጋሻዎቹ ጋሻችን ያለው ስታልች። ዛሬ ፒያሳ በትልቅ የኮሪደር ልማት ፕሮጀክት ውስጥ ነች። መንገዶች እየተሻሻሉ ናቸው። የእግረኛ መንገዶች እየሰፉ ናቸው። የህዝብ ቦታዎች እየዘመኑ ናቸው። ታሪካዊ ህንፃዎችም እየተጠበቁና እንዲታደሱም ጥረት እየተደረገ ነው። አራዳ ህንፃ የሚባለው ደግሞ ይሄ ነው። አራዳ በ1982 አካባቢ የተሰራ ፎቅ ነው። ይሄ ለረጅም ጊዜ የከተማዋ ትልቅ ምናልባት የሀገሪቷ ረጅም ፎቅ ነበረ እና ይሄን ይመስላል። እንደምታየው እዚህ ጋር ያለው ቪው በጣም ያምራል። በጣም ያምራል። ቲንታ እዚህ መተናል። እንደምትመለከችው ይሄ በቅርብ የተሰራ ነው። በነገራችን ላይ ድሮ የአራዳ ህንፃ ቅጥል የነበሩ ናቸው፣ እዚህ አካባቢ ነበሩ። አሁን ግን ነፃ ሆኖ እንደምትመለከችው ፋውንቴን እዚህ ጋር ተደርጓል። አዲስ ደግሞ ሐውልት እዛች ጋር ያ ቆመዋል። ኖርማሊ ምን መሰለሽ ይሄ የአድዋ ነው፣ ለአድዋ መታሰቢያ። ቅድም አድዋ በተነሳ ቁጥር እንግዲህ አፄ ምኒልክ ናቸው የሚነሳው። የአፄ ምኒልክን አይተናል። ከሱ ጋር ተያይዞ ደግሞ ይሄ ሐውልት አድዋ ሙዚየም ነው የሚባለው። አድዋ 00 አክቹአሊ የተለያዩ ነገሮች አሉት። ሙዚየም አለው፣ ሲኒማ አለው፣ ጂም አለው፣ የተለያዩ ደግሞ ካፍቴሪያዎች አሉ፣ የተለያዩ ሾፖች አሉ እና ኢት ጊቭስ ኢት በቃ የራሱ የሆነ ውበት ሰጥቶታል ለከተማው። በጣም እዚች ጋር ስትመጪ የአድዋ እንግዲህ ኖርማሊ እንደምትመለከቹ ይሄ በዙሪያው የምታያቸው አድዋ ጦርነት ላይ የተሳተፉትን ሪፕሬዘንት ለማድረግ ፈረሰኞች አሉ፣ ደረጃ በደረጃ እየወጡ ጦረኞቹ አሉ፣ ቀስት፣ ጎራዴ እንደዚሁም ደግሞ ጋሻ ይዘው ነው የምትመለከችው። ይሄ ድል የኢትዮጵያውያን ኩራት ብቻ አይደለም፣ የመላው አፍሪካ የመላው ጥቁር ህዝቦች ድል ነው፣ ኩራት ነው። ለዚህም ሲባል ይመስለኛል እንደምትመለከቱት ከላይ የአፍሪካ ካርታ አድርገውበታል። ይሄ በራሱ ከአድዋ ሙዚየም ጋር ከአድዋ ድል ጋር የሚያያዝ ታሪካዊ ዳራ እንዲኖረው ታስቦ የተዘጋጀ ነገር ነው። ፓርቲኩላርሊ ይሄ የምትመለከችው በተለይ ከ10 ሰዓት በኋላ ከመጣሽ ብዙ ሰዎች እዚህ ይመጣሉ። እንደምትመለከችው የከተማው ሴንተር ነው። ሰዎች አዲስ አበባ ከመጡ በተለይ በአሁኑ ጊዜ አብዛኛው ፎቶ ሳይነሱ አይሄዱም። እዚህ በብዛት ፎቶ የሚነሱበት ብዙ ነገር ታያለሽ። እንዳልኩሽ ከ10 ሰዓት በኋላ ከመጣሽ ኢትስ ሶ ከለርፉል። ይሄ መዘጋጃ ቤት ልክ ከዚህ ስትሬት በቸርችል አደባባይ ስትሬት መጨረሻው የባቡር ስቴሽኑ ነው የምታየው። ለገሃር የሚባለው ወይ ደግሞ ላጋር በፈረንሳይኛ እና ይሄን ይመስላል። ይሄ ፓርቲኩላርሊ ከረንት አዲስ
በዛችን እንደዚህ ማዕከሉን ሐውልቶቹን ስንጎበኝ አላማችን ለቀጣይ ትውልዶቻችን ምንድነው የምናስተላልፈው? የምናያቸው ነገሮች ትርጉም አላቸው። እንዲሁ አይተን የምናልፈው ብቻ ሳይሆን የምንነግረው ነገር መኖር አለበት። አይ ቲንክ የዚህ ፕሮግራም አላማ ይሄ ይመስለኛል። ማሳወቅ፣ ታሪካዊ ዳራቸውን እንዲገነዘቡ ማድረግ እና ቀጣይ ትውልድም የሚወስደው ነገር ቲንታ ይሄ የቸርችል አቬኑ ወይ ደግሞ የቸርችል ጎዳና ይባላል። ቸርችል የዩናይትድ ኪንግደም ወይ ደግሞ የእንግሊዝ ጠቅላይ ሚኒስተር የነበረ አፄ ኃይለ ሥላሴ ለ5 ዓመታት በእንግሊዝ ሀገር ቆይተዋል። ጣሊያኖቹ ለተወሰነ ጊዜ በወረሩ ጊዜና ይሄ ለቸርችል መታሰቢያ እንዲሆን መንገድ የተሰየመላቸው ነው። እንደምትመለከቱ ቀጥታ ፍጻሜው ላይ የሚወስድሽ የለገሃር ባቡር ጣቢያ ነው። አሁን እንኳን አክቲቭ አይደለም፣ ግን ብዙ ታሪካዊ እንትን አለው። ጅቡቲን ከአዲስ አበባ ጋር የተገናኘንበት ነው እና እዚህ ሆነሽ ብዙ ነገር ነው የምታስቢው። ኦልድ አዲስ ያው አራዳ ውስጥ እንደመሆናችን መጠን አሁን በብዙ መንገድ ተለውጧል። ያው የበፊቱን አዲስ አበባ ከዘመናዊ አሁን ደግሞ አዲስ ደግሞ እየተፈጠረች ላለችው ደግሞ አዲስ አበባ ጥሩ ማሳያ የሚሆን ቦታ ነው ብዬ አምናለሁ። ኤግዛክትሊ እነዚህ ኦልድ ቢልዲንጎቹ ምናምን ስታይ የድሮውን ታሪኩን ያስታውሳል። ይሄ ደግሞ አዲሱ መንገዱ፣ መብራቱ፣ እንደዚህ አይነት ፓርኮች እነዚህ ደግሞ ስታይ ዘመናዊውን አሁን ላይ ደግሞ የደረሰችበትን አዲስ አበባ የጥንቱንና የዘመናዊውን የሚያገናኝበት አራዳ ይመስለኛል። እውነት ነው። እዚህ ላይ ሆነን ቀጣይ ትውልዶቻችን ምን አይነት ከተማ ውስጥ እንደሚኖሩ ቪዥዋላይዝ ማድረግ እንችላለን። በጣም ዘምኗል፣ ውበቱ እጅግ ያማረ ነው። ስቲል ግን ፒያሳ ታሪካዊነቷንም ደግሞ ሳታጣ ስቲል አለችና በፈረስ የድሮ አራዳ ወይ ሀብተ ጊዮርጊስ ርምርም ይላል ሲሄድ በጉጂ የድሮ አራዳ ፒያሳው ደጅ ርምርም ይላል ይታያል ከሩቅ የድሮ አራዳ ከዓይን ማይርቅ። እዚች ጋር የምታያት አራዳ ፖስታ ቤት ትባላለች። እንግዲህ አራዳ ያው የአካባቢ መጠሪያ ነው ብለናል። የመጀመሪያው ነው ወይስ? የመጀመሪያው እንኳን አይመስለኝም፣ ግን በጣሊያን ዘመን ከጣሊያን ኦኩፔሽን ፔሪድ በኋላ የነሱ ተጽዕኖ እንዳለበት ነው ከነባብ ያገኘሁት። ኢትስ ሃቭ አ ካይንድ ኦፍ እንትን የዩሮፒያን ተች ያለው ይመስላል። ግንባታው ግን የታወቀ ነው። ፒያሳ አራዳ ለመጣ ይሄን አራዳ ፖስታ ቤት የማያውቅ አይኖርም። በፒያሳ ማዕከል የሚገኘው የአዲስ አበባ ፖስታ ቤት በ19ኛዎቹ መጀመሪያ ዘመን የተመሰረተ ሲሆን ኢትዮጵያ ከውጭ ዓለማት ጋር ያላትን መገናኛ ያሳያል። በዚህ ቦታ ቴሌግራሞች ይላኩ ነበር፣ የውጭ ሀገር ደብዳቤዎች ይደርሱ ነበር፣ የመንግስት መልእክቶችም ይተላለፉበት ነበር። በዚያ ዘመን ፖስታ ቤቱ የመረጃ ማዕከል ነበር። ዛሬኛ እንደ ዲጂታል ዓለም እንደምንጠቀምበት የመገናኛ መሰረት ነበር። የህንፃ አርኪቴክቸር በአውሮፓዊና በኢትዮጵያዊ ቅጥ የተዋሃደ ሲሆን እስከ ዛሬ ድረስ የፒያሳ ታሪካዊ መለያ ነው። ከጀርባው መስጊድ ይታይሽ ይሆናል። እነዚህ ሚናሮቶቹ ጥንታውያን ከሚባሉት አንዱ መስጊድ ነው። አይ ቲንክ ኑር መስጊድ መሰለኝ የሚባለው። ይሄ አካባቢ ኦልድ ሴትልመንት ኤሪያ ነው። ኢቭን ኢፍ አሁን ሪኖቬት ተደርጎ እንትን ይባል እንጂ አካባቢው ግን የመኖሪያ ሰፈር ነበር። በቃ የመኖሪያ ሰፈር ነበር። ትላልቅ ቤቶች ነው የምታየው ወደ ውስጥ ስትገቢ። በዚህ ስትሄጂ ያው ካቴድራል ትምህርት ቤቱ ማያውቅ የለም። በተለይ የፒያሳ አካባቢ ልጆች፣ የአራዳ ሰፈር ልጆች አብዛኛው ካቴድራል ተማሪዎች አሉና ካቴድራልም አንዱ በአካባቢው የታወቀ ትምህርት ቤት የነበረ ነው። ከፖስታ ቤት ጀርባ በቅርብ ርቀት የሚገኘው የኑር መስጊድ በንግስት ዘውዲቱ ዘመን እንደተሰራ ይነገራል። ይህ መስጊድ በአዲስ አበባ ውስጥ የእስልምና እምነት ተከታዮች መስገጃ ሲሆን ለብዙ ዓመታት የሃይማኖትና የማህበራዊ እንቅስቃሴ ማዕከል ሆኗል። በአቅራቢያ የሚገኘው የቅዱስ ጊዮርጊስና የኑር መስጊድ አብረው መኖራቸው የአዲስ አበባን የሃይማኖት መተሳሰብና የሰላም ባህልን ይወክላሉ። ይህ ፒያሳን ብቻ ሳይሆን መላ ኢትዮጵያን የሚገልጽ ታላቅ ምልክት
ኤንሪኮ እንግዲህ አይተሽዋል ኬክ። አዎ በጣም ቤቱን በጣም ነው የሚጣፍጥ ኬክ የሚጣፍጥ ቤት በጣም አሪፍ ነው። አሁን ደግሞ ያው ወደፊት እየሄድን ነው ቴዎድሮስ አደባባይ። ይሄም ሰፈር ያው የፒያሳ አካል ነው። ከፒያሳ ብዙ ነው አይደለም። ያ አሁን እንደምታዩ ይሄ ወክ ወይ ሪሰንት የተሰራ ነው። ኢትስ አሜዚንግ ወክ ለሚያደርግ በተለይ ሌት አፍተርኑን ላይ ከ10 በኋላ ብዙ ለማድረግ ይወጣል። በነገራችን ላይ ይሄ የቸርችል መንገድ በጣም ከለርፉል ነው። ማታ ላይ ይሄ መብራቶቹ ሲበሩ ውበቱ በጣም የታቀለ። እዚህ ጋር የምታየው ፋውንቴን ነው። አንዳንድ እንትን ሲደረግ በቃ ውበቱን ነግሻቸው። አሁን ቴዎድሮስ አደባባይ ነው። ከፊት ለፊታችን የምታዩ የሰይጣን ቤት ይባላል። ሰይጣን ቤት። ይሄ የሰይጣን ቤት የመጀመሪያው ሲኒማ ነው። በዛ ዘመን የነበረው የፊልም አይነት ቮይስለስ ነው፣ ድምጽ የለውም እና ተንቀሳቃሽ ስለነበረ ተንቀሳቃሽ እንደመሆኑ መጠን ሰዎች ይሄማ ምትሃታዊ ነገር አለው ከሚል እሳቤ በመነሳት ቤቱን የሰይጣን ቤት ብለውታል። ሪሰንትሊ ሜጋ ነበር። በነገራችን ሜጋ አምፊቲያትርም እዚህ ነው የነበረው። አሁን ተለውጦ ግን በቃ እቺኛዋ ቆይታለች። እንደምታዩ አዳዲስ ህንጻዎች ከፊት ከጎኑ አሉ። አደባባዩ የቴዎድሮስ አደባባይ ይባላል። ያቺ ካነኗ አጼ ቴዎድሮስ ያሰሯት መድፍ ነች። ሁሌ ጥያቄ አለኝ። እቺ ኦሪጂናሏ ያን የተሰራችው ናት ወይስ ተመሳስላ ነው? ይሄማ ተመሳስሎ የሚሰራ ነው። ኦሪጂናሉ በቦታው ነው በጊዜው የተኮሱበት። ለዛ መታሰቢያ ቴዎድሮስ አደባባይ ተብሏል። ከቴዎድሮስ አደባባይ በስተጀርባ ያለው አዲስ ይታይሻል። ዮድ አቢሲኒያ በቅርቡ የተከፈተ ነው። አክቹአሊ ፉሊ ፈንክሽናል አልሆነም፣ ግን በፒያሳ ከሚገኙ ውብ ሬስቶራንቶች አንዱ እንደሚሆን ተስፋ እናደርጋለን። ስትሬት ደግሞ ወደ ታች ስትመለከቺ በቃ አንድ የከተማው ውበት ነው። ህንፃዎቹ ደስ የሚል እንትን አላቸው። ይህንን ይመስላል። ይሄ እንደምትመለከችው ለሳይክል መሄጃ ነው። ፊት ለፊታችን ደግሞ ወደ ላይ ታያለሽ መዘጋጃ ይታየናል። የስኩል ባስ አለ። ካቴድራል ቅድም በመንገዳችን ላይ አይተነዋል። ካስታወሽ ተማሪዎች እነዚህ የስኩል ባስ ተማሪዎችን ትራንስፖርት የሚያደርጉ ናቸው። ካቴድራል እዚህ ነው። ሊሴ ትንሽ ቁልቁለት ወደታች በስተግራ በኩል ሊሴ ገብረ ማርያም ፍሬንች ኮሚኒቲ ስኩል፣ ያም ታሪካዊ እንትን ነው። ስቲል ነው እሱ አክቲቭ ነው በአካባቢው። እሱ ብቻ አይደለም፣ በነገራችን ላይ ጥቁር አንበሳ ትምህርት ቤትም አለ። ጥቁር አንበሳ ትምህርት ቤት ይህን ይመስላል ፒያሳ በቴዎድሮስ አደባባይ ያሉት ላንድ ማርኮች ወይ ደግሞ እንደ ታሪክ ሊወራባቸው የሚችሉ ነገሮች እነዚህ ናቸው። እንዴት አገኘሽው? ጥሩ ነው። በጣም ቆንጆ ነው ኤልያስ፣ በጣም ቆንጆ ነው። ስለዚህ ከዚህ እኔንም እንደ አዲስ ነው እያሳየኝ ያለው። ጥሩ ዓላማው እንቀጥላለን። ራሳችንን ከከተማችን ጋር መተዋወቅ፣ የከተማችንን ለውጥ መመልከት፣ ለቀጣይ ትውልዶቻችን ደግሞ እያንዳንዱ ነገር ማቆየት ነውና ከተማ ላየሩ የሚስማማ አዲስ አበባ ከተማ። አዲስ አበባ ከዚህ በላይ ብዙ ታሪኮችን የያዘች ናት። ይህ ፕሮግራም በዚህ አይቆምም። በቀጣይ ክፍሎች ወደ ሌሎች የከተማዋ ክፍሎች እንጓዛለን። ታሪኳንና ዘመናዊ ልማቷን በተጨማሪም እንመለከታለን። ከኛ ጋር ይቆዩ። ሰብስክራይብ ያድርጉ። አዲስ አበባ በአዲስ እይታ
ውብ ከተማ